የ17ኛ ሳምንት ውጤታችን ምን ይመስላል የሚለውን እናያለን። ይሄ እንግዲህ የኔ ቲም ነው። የባለፈው ሳምንት ውጤቴን ለማየት ፖይንት የሚለው ላይ ይገባሉ። ይሄ የኔ የባለፈው ሳምንት ውጤቴ ነው። ያገኘሁት 95 ነጥብ ነው። ትሪፕል ካፒቴን ስለተጠቀምኩኝ ሃላንድ 16 ነበር ያገኘው 48 ሆኗል ማለት ነው። 4 ነጥብ ተቀንሶብኛል። በነገራችን ላይ 4 ነጥብ ተቀንሶብኝ ነው 95 ነጥብ ያገኘሁት። 4 ነጥብ ደግሞ ለምን ተቀነሰ ካላችሁ ባለፈው 2 ትራንስፈር አድርጌ ነበር። አንደኛው ሮጀርስ እና ኢንሲዶር ነበረ። ሮጀርስ 15 ኢንሲዶር ዋጋ አስከፍሎኛል። እሱን አንድ ነው ያገኘሁት። እስከ እንግዲህ የ17ኛ ሳምንት አሪፍ ቲም ደግሞ የሚለውን ለመመልከት እዚህ ጋር እንገባና ጌም ዊክ 17 የሚለውን እንጫናለን። ይሄ የ17ኛ ሳምንት አሪፍ ቲም ወይም ከፍተኛ ነጥብ ያገኙት እነዚህ ናቸው። ከተከላካይ እነዚህ ሶስቱ፣ ከመሃል እነዚህ አራቱ ተጫዋቾች፣ ከአጥቂ ላይ ደግሞ እነዚህ ሶስቱ ተጫዋቾች አሪፍ ውጤት ያገኙት ናቸው። በረኛ ኬለር ነው፣ ፔናልቲ መልሷል፣ 5 ተሰጥቶታል። እንግዲህ ምን እንዴት ነው አሰጣጡ የሚለውን ለማየት ከፈለጋችሁ ገብታችሁ ነክታችሁት ማየት ትችላላችሁ። የ17ኛ ሳምንት አሪፍ ቲም ደግሞ ማነው? አሪፉ ተጫዋች ይቅርታ ሉዊስ ፖተር ነው 21 ነጥብ በማግኘት ማለት ነው።